ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሁሉ ሰው እንዲዳረስ እንድታደርጉ በትህትና ጠይቃችኋለሁ። ዛሬ ደግሞ ይዤላችሁ የመጣሁት what are the main difference between morning sickness and hyperemesis gravidarum? morning sickness እና hyperemesis gravidarum ስንል ምንድነው ተመሳሳይ የሚያደርጋቸው ምንድነው ዲፈረንሳቸው የሚለው ሰፋ አድርገን ለማየት እንሞክራለን። ሞርኒንግ ሲክነስ ስንል as well as hyperemesis gravidarum ስንል ምን ማለታችን ነው? ሞርኒንግ ሲክነስ it is one of pregnancy complication በእርግዝና ጊዜ የሚኖር ኮምፕሊኬሽን ሲኖር ወይም ሲሆን ይሄ ሞርኒንግ ሲክነስ ካራክተራይዝድ የሚያደርገው አንድ ሴት ማቅለሽለሽና ማስታወቅ በእርግዝና ጊዜ ሲኖራት ወይንም በሚኖርበት ሰዓት ላይ ሞርኒንግ ሲክነስ እንላለን። ሞርኒንግ ሲክነስ ከቶታል ፕሬግናንት ማዘሮች 80% በእርግዝና ጊዜያቸው ወይንም 80% የሚሆነው እርጉዝ ሴቶች ውስጥ ለምሳሌ 100 ሰዎች ቢያረግዙ ወይም 100 ሴቶች ቢያረግዙ ከ100 ሴቶቹ 80ዎቹ ሞርኒንግ ሲክነስ ዴቨሎፕ ያደርጋል። ማለት ከቶታል ፕሬግናንት ማዘሮች 80% ሞርኒንግ ሲክነስ ዴቨሎፕ ያደርጋሉ። ሞርኒንግ ሲክነስ ኤክስትሪምሊ በጣም ኮመን የሆነ በእርግዝና ጊዜ የሚከሰት ብዙ ጊዜ እርጉዝ ሴቶች ጠዋት ካልጋቸው እንደተነሱ ማቅለሽለሽና ማስታወክ ምልክቶች ሊኖራቸው ይችላል ማለት ነው። ማቅለሽለሽና ማስታወኩ ግን በጣም መጠነኛ የሆነ ብዙ ጤና ላይ የጎንዮሽ ጉዳት የሌለው የተወሰነ ሳይድ ኢፌክት ያለው የጎንዮሽ ጉዳት ነው። በእርግዝና ጊዜ ብዙ ጊዜ ሞርኒንግ ሲክነስ የምንለው አብዛኛው ሴቶች ላይ እስከ 12ኛው ሳምንት ወይንም ፈርስት ትራይሚስተር እስከሚያልቅ ድረስ ሴቶች በእርግዝና ጊዜ በእነዚህ አይነት ችግር ሊጎዱ ወይንም ሊጠቁ ይችላሉ። ያ ማለት አርግዘው 3ኛ ወርን እስከሚጨርሱ ድረስ ወይንም 3ኛ ወርን ጨርሰው 4ኛ ወር እስከሚጀምሩ ድረስ እንደዚህ አይነት ሞርኒንግ ሲክነስ ምልክቶች ልናይ እንችላለን ማለት ነው። አንድ ሴት ሞርኒንግ ሲክነስ ዴቨሎፕ ማድረጓን በምንድን ነው የምናውቀው ስንል የመጀመሪያውና ትልቁ ምልክት ጠዋት ካልጋቸው ሲነሱ ማቅለሽለሽና ማስታወክ ካለ የመጀመሪያው ምልክት ነው። ሁለተኛው ምልክት ደግሞ ላይትድ ሄዴክ መካከለኛ የሆነ ራስ ምታት ምልክቶችን ልናይ እንችላለን። ሌላው ቮሚቲንግ ካልጋ እንደተነሱ ወይም ከእንቅልፋቸው እንደነቁ ማስታወክ ወይም ቮሚቲንግ ምልክቶች ልናይ እንችላለን። ሌላው ሎስ ኦፍ ሃፒታይት ወይም የምግብ ፍላጎት መቀነስ ሰከንደሪ ቱ ፊሊንግ ኦፍ ናውዚያ ኤንድ ቮሚቲንግ ማቅለሽለሹና ማስታወቁ እንዳያስቸግራቸው እርጉዝ ሴቶች በእርግዝና ጊዜ እንደዚህ አይነት ምልክቶች ሊናቸው ይችላል ሞርኒንግ ሲክነስ ሲኖራቸው። ሞርኒንግ ሲክነስ ያላቸው ሴቶች በእርግዝና ሰዓት ላይ ምንድን ነው ማድረግ ያለባቸው ስንል የመጀመሪያው አመጋገባቸውን ማስተካከል ያስፈልጋል። ስለዚህ በእርግዝና ጊዜ ሞርኒንግ ሲክነስ ውስጥ ያለች ሴት ምንድነው ማድረግ ያለባት ስንል አንደኛው አመጋገቧን ማስተካከል። አመጋገቧን ማስተካከል ስንል ድራይ ስሞል ፍሪኩዌንትሊ መመገብ አለባት። ደረቅ ያሉ ምግቦችን ትንሽ ትንሽ ቶሎ ቶሎ እንዳይበዛ ጫና እንዳይፈጥር በተቻለ መጠን ትንሽ ትንሽ ምግቦችን ቶሎ ቶሎ እንድትመገብ ማድረግ ያስፈልጋል። በተለይ ምግቦቿ ላይ ሙዝ ብታዘወትር፣ ሩዝ ብታዘወትር በተቻለ መጠን ማቅለሽለሹንና ማስታወቅ ሊቀንስ ይችላል። ሌላው በእርግዝና ጊዜ ሞርኒንግ ሲክነስ ያላት ሴት ይሄ ሞርኒንግ ሲክነስ ፔሪዱ ወይንም ታይሙ እስኪያልቅ ድረስ በተቻለ መጠን በቤት ውስጥ ምግብ ባታበስል፣ ምግብ ባታዘጋጅ ሪከመንድ ይደረጋል። ምክንያቱም ምግብ ሽታው በመጣ ቁጥር ማቅለሽለሹና ማስታወቁ ሊጨምር ስለሚችል፣ ስለዚህ በእርግዝና ጊዜ እነዚህ ነገሮች ማድረግ ያስፈልጋል። ሌላው መጠነኛ የሆነ ማቅለሽለሽና ማስታወቅ ስላላት ከሰውነቷ ፍሉድ ስለሚወጣ በተቻለ መጠን እርጉዝ ሴቶች በእርግዝና ጊዜ ፍሉድ ኢንቴካቸው መጨመር ያስፈልጋል። ፈሳሽ እንዲጠቀሙ፣ ፈሳሽ እንዲወስዱ በተቻለ መጠን ከ2 ሊትር እስከ 3 ሊትር በ24 ሰዓት ውስጥ ፈሳሽ መውሰድ አለባቸው። ሌላው እረፍት ማድረግ ብትችል ሞርኒንግ ሲክነስ ያላት በጣም በየቀኑ ሞርኒንግ ሲክነስ ያላት ሴት በተቻለ መጠን ስራም ትምህርት ላይም የተለያዩ አገልግሎት ላይም ካለች በተቻለ መጠን ለተወሰነ ጊዜ ሬስት አድርጋ ወይም እረፍት አድርጋ ራሷን መቋቋም ማገዝ ማበርታት ይኖርባታል ማለት ነው። ስለዚህ ሞርኒንግ ሲክነስ የምንለው ይሄ ነው።